ለማገዝ ብለን ያወጣነው ነው ይጽሁ አመሰግናለሁ ኢንጂነር እስቀል እንግዲህ ዶክተር ሽፈራው በአሁኑ ሰዓት የሚካሄደው አደገኛ ሁኔታ አሳስቧቸዋል የራሳቸውን ጊዜ ወስዳችሁ መግለጫውን ያወጣችሁ ከዛ አንፃር ነገር ግን አሁን ቅዱስ ሲኖዶሱ ስብሰባ ላይ የሃይማኖቱን ተቋም የፖለቲካ የጎሳ ድርሻ በማስመሰል በጥር 14 የተደረገው ገወጥ የሲመት ስርዓት አሁንም ቢሆን በተዘዋዋሪ እየመጣ ቅዱስ ሲኖዶሱን በመበታተና የጎሳ ውክልና እንጂ የሃይማኖት አባቶች ካላቸው ብቃትና የተስተምሮ ዕውቀት ጋር በተዛመደ ሲመቱን በቅዱስ መንፈስ አመራር ላይ ሳይሆን የመንግስት አካላት ከዚህ በፊትም ችግሩን ከመፍጠሩ ዙሪያ ተጽዕኖ ያደረጉ ገብተውበት አሁንም እያወቁት ስለሆኑ የላካቸው ጥያቄዎች በርከት ያሉ ናቸው አንድ ስለ ስመቱ ስርዓት ጊዜ ተወስዶ እንዲታሰብበት በርካታ ሰዎች በዚህ ጉዳይ ደማቸውን ያፈሰሱና ከ50 በላይ የህይወታቸውን የሰጡ ሰዎች በሰዎቻቸው ካሳ ያላገኙበት ሌሎችም ተዛማጅ ጉዳዮች አሉ በዛ ውስጥ እስቲ እንግዲህ ሐሳባችሁን ለምን ይሄንን ጥያቄ አጠንክራችሁ ቅዱስ ሲኖዶሱን እንደጠየቃቸውና አገሪቱ እንድትቀጥል ለማድረግ በሚያስችል መንገድ የመተሳሰሪያ የጋራ መጋመጃችን የሆነችው ኦርቶዶክስ አገርን ከማስቀጠልም አልፎ ተርፎ ህዝቡንም ቢሆን ከአደጋ የማዳን እንቅስቃሴ እንድታረግ ያስፈልጋል የሚል ነውና እስቲ በዚህ ዙሪያ የተሰማችሁ ነጥብና አሁንም ቅዱስ ሲኖዶሱ መከተል የሚገባው ነገር አብራርተን ዶክተር ለህብረተሰባችን በደንብ አሁንም በመግለጽ ህዝቡ ቀጥሎ ከራሱ የሚጠበቀውን ዝግጅት በምን መልኩ ማድረግ እንዳለበትም አያይዘን እንድትገልጽልኝ እሺ አመሰግናለሁ አቶ አፈወርቅ እንዲሁም ኢትዮ 360 እድሉን ስለሰጠን ሐሳባችን እንድናካፍል ስለጋበዘን በጣም አድርገን ነው የምናመሰግነው እንግዲህ ቅዱስ ሲኖዶሱ ሐሳቡን ይስተዋል ባይባልም አሁን የገጠመን ኢትዮጵያ የገጠማት ችግር በኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ በአማራው ህዝብ ላይ ይሄ ኢትዮጵያን የማፍረስ ተልኮ በውጭ ኃይላት ከብዙ ጊዜ ጀምሮ ኢትዮጵያን ለማፍረስ ስላልቻልን በውጊያ ራሳችን ተዋግተን ስላልቻልን ከውስጥ ለማፍረስ ምን ማድረግ አለብን የሚለው ጥናት ሶስት አንጓ የኢትዮጵያ አንጓ ወይም ደግሞ ያያያዥ ነገሮችን ካፈራረስን እንደዚህ ከውስጣቸው ራሳቸው ይፈርሳሉ ይሄውም የዘውዱን ስርዓት አስተሳሰራ ያዘችው አንተ እንደገለጽከው አቶ አፈወርቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ከህዝብ የአማራን ህዝብ ኢትዮጵያዊነቱ የማይደራደር የአማራን ህዝብ እነዚህን ካዳከምን ወይም ካጠፋን ኢትዮጵያ በራሷ ከውስጧ ትፈርሳለች በሚል አንደኛው ተሳክቶላቸው የዘውዱን ስርዓት በራሳችን ተሳስተን በራሳችን ልጆች በራሳችን አፍርሰንላቸው ይሄው እንደዚህ ሆነናል የሚያገናኝ ቀርቶ ብሔረሰብ የተባለ ለዚህ መፈንጫ ሆነናል አሁን የቀሩት ሁለቱ ናቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉንም ኢትዮጵያ አስተሳስራ ከ60 ሚሊዮን በላይ ምዕመናን ያሏት በውጭ በውስጥ ዘር ጎሳ ሳትል ሁሉንም አስተሳስራ ያዘች ስትሆን እንደዚሁም ከህዝብ ደግሞ አማራው ሁሉ ጊዜም ኢትዮጵያን በመመስረትም ሆነ በመጠበቅ ከጠፈር እስከ ጠፈር ከጠረፍ እስከ ጠረፍ ደሙን ያፈሰሰ ያቆያትን ህዝብ ይሄን ካዳከምን ወይም ካጠፋን ወይም ከጨዋታው ከፖለቲካና ኢኮኖሚ ውጭ ካደረግነ ኢትዮጵያን የማፍረሱ ነገር ቀላል ይሆንናል በሚል የውስጥ ተልኮ የወሰዱ ኦሮሞ ኃይሎች ወይም የኦሮሞ ፖለቲካ ኃይሎች ይሄን ያደረጉት ይገኛሉ ስለዚህ አባቶች ይሄን ማወቅ ያለባቸው ይህ ርብርብ ለምን አስፈልጎ ነው አብይ አህመድ ገና ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያንና የእስልምና ሃይማኖት ለእድገት ጸር ነው ብሎ ካድሬዎችን በሚያሰለጥንበት ማኑዋል ጽፏል እና አሰልጥኖበታል ናዝሬት ተገልጦ ወጥቷል ዶክመንቱ ስለዚህ ኦርቶዶክስ እንድትዳከም ከፈለገ ለምንድነው አባቶች ሌላ አባቶች እንዲሾሙ ለምን አስፈልገው እንደውም ደስ ይለው ነበር እንደውም እና ይሄን የፈለገበት ምክንያት ይሄን በአማራው ላይ የሚያደርገውን የዘር ጭፍጨፋ የኢትዮጵያ ኦርቶዶክስ ክርስቲያን ለማጥፋት በሚያደርገው ርብርብ ሊያግዙት የሚችሉ ከውስጥ ሆነው ሊያግዙት የሚችሉ ኃይላትን እያዘጋጀ ነው ያለው ምንም ከሃይማኖቱ ጋር አይደለም ፖለቲካውን ለማራመድ የሚያስችለው ስራ ነው እየሰራ ያለው 50 ቤተክርስቲያን በ5 አመት ውስጥ 50 ቤተክርስቲያን ወድመዋል ተቃጥለዋል በተለይ በኦሮሞ በሚባለው ክልል ውስጥ በብዛት ገዳማት ፈርሰዋል እንደዚሁም ደግሞ ምዕመናን ታርደዋል በተለይ በሻሸመኔ በተለያየ 3 ጊዜ ያህል በሻሸመኔ ባሩሲ በሌሎችም ካህናት ታርደዋል አሁን በቅርቡ እንኳን ሳይቀር በድንጋይ ተቀጥቅጠው አንድ ካህን አዲስ አበባ ዙሪያ ራሱ ተገለዋል እና ይሁሉ ያለ ለምን የኦርቶዶክስ ቤተክርስቲያን ግድ አለው ቢባል ለማፍረስ ስለሆነ አባቶችን ልናስጠነቅቅ የፈለግነው እንደዚህ አይነት በዚህ አይነት ኢሞራላዊ በሆነ ድርጊት ራሳቸውን ጳጳስኑን ባሉት
የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ራሱ የሚያሳየው አንሾምም አንሆንም እያሉ ተደብቀው ገዳም ሲገቡ ነው የምንሰማው በታሪክ። እነዚህ ግን ራሳቸው ሹሙን ብለው እኛንን እያሉ እየወጡ ያሉ እንደዚህ አይነቶችን እንዳይገቡ ነው ለማስጠንቀቅ እንትን ያለው። በምንም ተአምር እንደዚህ አይነቶቹ እንዳይገቡና ቤተክርስቲያኑ ከውስጥ የማፍረሱ እንትን እንዳያሳልጡ እንዳያግዙት ለማስጠንቀቅ ያህል ነው በዋናነት ያወጣ ነው ማለት ነው። ሌሎችን እንግዲህ ቀስ እያልን ደግሞ አቶ ሕዝቅኤል ይሄድበትና እናስረዳለን ማለት ነው። ታንኪዩ። ራሳችሁ መግለጫ ውስጥ ቁልጭ ያሉ ነገሮች አሉ። በርካታ ኢትዮጵያውያን የአባቶችን ጥሪ በመቀበል የሚወዱትን ህይወታቸውን ጭምር መስዋዕት ባደረጉበትና ከዛም ደግሞ በርካታ ቤተክርስቲያናት በተደፈሩበት ክብሯና ንጽህናዋ እንዲረክስ በማይገባ ሃይማኖት አማካይነት ገብተው እንዳሻቸው ሲያደርጉ እነኚህ ወንጀለኛና የሰው ህይወት በእነሱ ምክንያት እንዲጠፋ የተደረጉ አባቶች ተመልሰው ደግሞ በጵጵስና ስርዓት 25ቱ ተሰጥቷቸው እንደገና መስቀል እንዲያሳልሙ የሚለው ግርግር አገር ስላልተረጋጋች ኦርቶዶክስ ቤተክርስቲያንም በራሷ የጠየቀቻቸው አግባብነት ባለው መንገድ መልስ ስላላገኙ አሁንም የኃይል አጠቃቀሙና ወታደራዊ ኃይል እየተጠቀሙ ዙሪያውን የራሳችን ነው በማለት የመንግስት ጫና ባለበት እንደገና መልሶ መሾሙ አስፈላጊ ስላይደለ የልቃውንትም መሰረታዊ የሆነ የቤተክርስቲያኗ ልቃውንት ያቀረቡት ጥናታዊ ጽሁፎች በአግባቡ ታይተውና ለአፈጻጸሙ ጸድቀው በሚል ያቀረባቸው ነገሮች አሉ። ቅዱስ ሲኖዶሱ ይሄንን እንዴት ይመለከታል ብላችሁ ታስባላችሁ? ኢንጂነር ሕዝቅኤል እስቲ ባንተ በኩል ያለው እዚህ ላይ ለመቀጠል ወንድም ያለው ላይ በፈቅድልኝ እነዚህ 6 ነጥቦች በጣም አስፈላጊ ስለሆኑ እሄድባቸዋለሁ እና ቅዱስ ሲኖዶሱ አሁን ምልዓተ ጉባኤው ስብሰባ ላይ ነው ያለው። መጨረሻ ላይ እንደውም በግንቦት 24 አካባቢ ምርጫ ይደረጋል ነው የሚባለው። ስለዚህ ይሄንን በአንክሮ እንዲያዩልን በምዕመናኑና በሲቪክ ማህበራት እኛ በምንካፈልበት ስም ሆነ እንደምንጠይቀው አንደኛ ቤተክርስቲያንም ሆነ ምዕመኑ በየአቅጣጫዋ የተከፈተባትን ዘመቻ ለመከላከል እየተዋከበ እየተገደለ እየተፈናቀለ እየተሳደረ ባለበትና ፍጹም ባልተረጋጋበት ሁኔታ በአጀንዳ የተያዘው የኤጲስቆጶሳት ምርጫ ህዝበ ምዕመኑም ሆነ አገር እስኪረጋጋ እንዲዘገይ ማለት ይሄ ምልዓተ ጉባኤ ካለቀ በኋላ ለሚቀጥለው ዓመት ወይም ከዛ በላይ ነው መሆን ያለበት። ይሄ በአሁኑ ጊዜ የሚደረገው ምርጫ ትክክል አይደለም። በእንግሊዘኛ እዚህ ሀገር አስገድዷል ነገር ስታረግ አንደር ዱረስ አደረከው ነው አይቆጠርም በፍርድ ቤት እንኳን። ሁለተኛ በሁሉም የቤተክርስቲያኗ ባለድርሻ አካላት ተሳታፊነት ተዘጋጅቶ የቀረበው የኤጲስቆጶሳት ቅድመ ምልመላ መስፈርቶች የያዘው ሰነድ ለሲኖዶሱ ምልዓተ ጉባኤ ቀርቦ ተመርምሮ ሳይጸድቅ ምንም አይነት አዲስ የኤጲስቆጶስ ሹመት እንዳይካሄድ ዘንድሮ እንዳይካሄድ ነው። ሃይማኖትን፣ ቀኖናን፣ ህገ ቤተክርስቲያንን በመጣስ በህገወጡ የኤጲስቆጶሳት ሹመት ተካተው የነበሩ 25 መነኮሳት በሙሉ መቼውንም ቢሆን ኤጲስቆጶሳት ማድረግ እንዳይበቁ እነሱን አሁን አስገድዶ ከተቻለ ሁሉንም ካልተቻለ አብዛኛው ይሾምልኝ ያለ ነው የአብይ አህመድ መንግስትና እሱ የገዛቸው ቡችሎቹ ለአብይ ያደረገው ያሉት መንግስት። አራተኛ አሁን ያዘጋጃቸው ካልተሾሙለት ሌሎቹን ሹመት የማይቀር ሌሎችን ቢያቀርብም እንኳን መንግስት እዚህ ውስጥ የሚያገባው ነገር አለ። በምንም አይነት በመንግስት ግፊት የሚቀርብ ግለሰብ በየትኛውም ደረጃ ላለ የቤተክርስቲያን አለቅነት እንዳይሾም መንግስት ከቤተ ክህነት ቤተ እምነቶች መውጣት አለበት። የእስልምናም ሆነ የኦርቶዶክስም ሆነ የፕሮቴስታንት ሃይማኖቶች ከተለያዩ ቤተክርስቲያን አምስተኛው ከተለያዩ ቤተክርስቲያኗ ማህበራት ሊቃውንት እየቀረበ ያለው የቤተክርስቲያንን አስተዳደር ዘመኑን የዋጀ ለማድረግ የሚያስችሉ ጥናቶች ተመርምረው በመጽደቅ ወደ ስራ እንዲገቡና በመጨረሻም በአማራ ህዝብ ላይ ክሪቲካል ነው። ምክንያቱም ብዙ ጊዜ ብዙ አባቶችም ተናግረዋል። በቪዥን ኢትዮጵያም ኮንፈረንስ ውስጥ ተነጋግረንበታል። በቤተ እምነቶች ጊዜ ሁለተኛው ላይ ቤተ ክህነትም ሆነች ቤተ እምነቶች ራሳቸው ላይ ብቻ ሲመጣ አይደለም ብሎ መጮህ፣ ሰላማዊ ሰልፍ መውጣት፣ አቤት ማለት መጸለይ በመንጋው በሚመሩት ህዝብ በሚያስተምሩት ህዝብ ላይ አንድ አደጋ ሲመጣ ይሄ ሁሉ ሰው ሲታረድ ይሄ ሁሉ እናቶች ሲደፈሩ ባል ሚስቱ ስትደፈር እንዳይደረግ ቤተ ክህነት ዝም ብላ አይታለች ከዚህ በፊት። ይሄ መቀጠል የለበትም። በተለይ ደግሞ አሁን በአማራው ህዝብ ላይ በመንግስት ጥቃት የሚካሄደው ጦርነት ጭፍጨፋና መፈናቀል በቅዱስ ሲኖዶሱ ምልዓተ ስብሰባ
ተመክሮበት በአጀንዳ እንዲያዘኝ የምንፈልገው ያለ ምንም ማመንታትና ፍራቻ አጥብቃችሁ እንድትቃወሙና እንድታወግዙ እንዲሁም ይህንን መንግስታዊ የወንጀል ድርጊት ለማስቆምና ለመከላከል ሃይማኖታዊ ጥሪ ለመድላው አገራዊና ዓለም አቀፋዊ የእምነት ተከታዮች በአስቸኳይ እንድታስተላልፉ ለኦርቶዶክስ ብቻ አይደለም ለኢትዮጵያኖች ብቻ አይደለም ይሄ የዓለምን ህዝብ የሚመለከት በአማራ ህዝብ ላይ እየደረሰ ያለው በኦርቶዶክስ ላይ እየደረሰ ያለው በእስልምና ሃይማኖት ተከታዮች ላይ እየደረሰ ያለው አሁን በደሴ አካባቢ ሁላችንም የሚመለከተን ነው እና ማለት አለብን የሩዋንዳ ሰዎች እንደዛ በ3 ወር ውስጥ 1 ሚሊዮን አንገታቸው ሲታረድ በሩዋንዳነት በአፍሪካነት አይደለም ያገዝናቸው የጮህላቸው በሰውነት ይሄ ግፍ በአማራ ህዝብ ላይ አይሰራም አማራ እኮ ያደረገው አብይ አህመድን ከስራው እንዳወጣ አዲስ አበባ የተቃረበውን የወያኔ ወታደር ነው ገፍቶ ያወጣለት ፋንዶ የተጋደለለት ያንን ሁሉ ስራ ሰርቶ አሁን 2 ደንበኛ ተሰየማቸው ቡድኖች ጋር ከወያኔ ቲፒኤልኤፍ እና የኦነግ አርሚ ሰራዊት ራሱን ሸኔ ያለ በዳቦስ የሚጠራው መደራደር ጀምሯል አማራን ቁጭ አድርጎ የረዳውን ያገዘው ነፍሱን ያዳነው እያሳደደ ነው እየከበበ ነው ይሄንን መቃወም አለባት ቤተክርስቲያን ዝም ማለት አይቻልም እና ይሄንን ለማስተዋወስ ነው ይሄም ጽሁፍ የወጣው ለነሱ እንደዚህ ብለው መናገር ስለሚያስቸግራቸው እንግለጽ ይሄ ምዕመናኑ የሚጮሁበት ነገር ነው ብለን ነው ይቅርታ ትንሽ ያስረዘምኩት አይ ግድ የለም አመሰግናለሁ ኢንጂነር እንግዲህ ሌላው እንግዲህ አንደኛ ምዕመኑ የሌለበት ኦርቶዶክስ የለም ምዕመናን አንዱ አውታር ናቸው ከዚህ አንፃር በግልጽ አሁን አብዛኛው የአማራ ህዝብ ወይ ሙስሊም ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው በአማራ ህዝብ ግልጽ የሆነ ጦርነት ዶክተር ሽፈራው ታውጆበታል አሁን በሰሜን ሸዋ በአጣዬ በወሎ በሌላም አማራ እስከሆንክ ድረስ አዲስ አበባ እንድትገባ ከፈለክ ለኦሮሞማ አገዛዝና መንግስት ስጋቶች ናቸው ተብሎ በየመንገዱ እየተፈተሸ እንዲመለሱ እየተደረገ ነው አማራው አሁን ደግሞ በዘመናዊ መሳሪያ በቡድን መሳሪያ በታገዘ የኦሮሞማ ልዩ ኃይል ሆኖ በአማራ ላይ በጥላቻ መንፈስ ውስጣቸው ተበክሎና የክፋት ተውሳካት ያወካቸውና ህሊናቸውን የረበሻቸው ኃይሎች የአገር መከላከያ ሰራዊት መሳሪያ እየታጠቁ አማራውን እንዲወቁ በማድረግ በነብርሃኑ ጁላ አማካይነት በአገሪቱ የጸጥታና የደህንነት አካል የበላይ አካል ሆኖ በሚመራው በአብይ አህመድ ትዕዛዝ በአማራ ላይ ጦርነት ተከፍቷል አማራ ላይ ደግሞ ጦርነት ሲከፈት በኦርቶዶክሶች ላይ ነው ታዲያ ቅዱስ ሲኖዶሱ በዚህ ሰዓት አማራው ጦርነት ውስጥ ገብቶ ልዩ ኃይልን ወደ መንግስት መዋቅር የማስገባት በሚል የማስመሰያ አዋጅ ሰበብ ከ1 ሚሊዮን በላይ ልዩ ኃይል ያለውን የኦሮሞማን ኃይል ከግምት ሳያስገቡ በመከራ ጊዜ የራሱን ደም ሰጥቶ ህይወቱን ዋሽቶ የአገር መከላከያ ሰራዊቱን ከሞትና ከስቃይ አድኖ ውለታ ሊሰጠው ሲገባ በዚህ መንገድ አሁን ደግሞ የምዕራቡንም ዓለም ወገኖች በእነሱ ላይ ጠላት አድርጎ ተነስቶ ፋኖንና ልዩ ኃይልን ከ20 ሺህ በላይ በአማራው ክልል አስተዳድረው ማነው አሳስሮና እዛው በእስር ቤት ውስጥ ያማቀቃቸው አሁን እንደገና ደግሞ የአማራ ክልል ስብሰባ በሚል አማራን አሰቃይቶ ለማስቀመጥና ከአዲስ አበባ ውጪ እንኳን ከ100 ሺህ በላይ የአዲስ አበባ ሰዎች ታስሮ በተለያየ ቦታ ሲቀመጡ ቤታቸው የሚፈርስበት ምክንያት አማራ ስለሆነ ኦርቶዶክስ ስለሆነ በሚል እየተለየ ነው በቅርቡ አንዱ ግለሰብ ራሱ ነብሰ ጡር ሴቱን ሚስቱን ገላውበት እሱም ራሱ ያልሞት ባይተጋዳይ ስራ ከውኖ ወደ መሄድበት እንደሄደ እያየን ነው ቤታቸው ከፈረሰ በኋላ አማራ ወይም ጉራጌ ወይም የጋሞ ሰዎች ከሆኑ እናንተ ኦሮሞ አይደላችሁምና አገሩ ለእናንተ አይደለም በሚል የቤት ማስፈረሻ እስከ 5 እና 10 ሺህ ድረስ እንዲከፍሉ እየተደረገ አማራው ስቃይ ውስጥ በሚሆንበት ሰዓት ታዲያ የቅዱስ ሲኖዶሱ ስብሰባ ትክክል ነው ብላችሁ ታስባላችሁ ወይስ ቅዱስ ሲኖዶሱ አሁን በተጨማሪ እንደነኛ አይነት ነገሮች ተስተካክለው መቀጠል ያለበትን ጠቀሜታ ከምን ጋር ያያይዛችሁ በተጨማሪ ተገልጻላችሁ ዶክተር? እሺ አመሰግናለሁ። ኢንጂነር ሕዝቅኤል በዝርዝር እንደሄደባቸው 6ቱን ጥያቄዎች እንግዲህ የመጀመሪያው ጥያቄ ስንጠይቅ ሀገር ባልተረጋጋበት ስንል ምን ማለት ነው? ምዕመኑ ባልተረጋጋበት ስንል በመጀመሪያ ደረጃ በጥር 14 በተካሄደው ያው ህገወጥ እንትን ተከትሎ የሞቱ አሉ ከ50 በላይ የነሱ ቤተሰቦች ባልተጽናኑበት ሺዎች ደግሞ ታስረው ባሉበት ገና ያልተፈቱ አሉ
ጥቁር ለበሳችሁ ተብለው ለምን የቤተክርስቲያን አባቶችን ደገፋችሁ አዲስ የተሾሙት ለምን አልደገፋችሁ አልተቀበላችሁ ተብለው የታሰሩ እየተሳደዱ ባሉበት ሁኔታ እንደዚሁም ደግሞ አሁን አቶ ፈወርቅ በደንብ እንደገለጽከው አማራ ክልል በግልጽ ጦርነት ፋሺስታዊ ጦርነት ከፍተኛ ለምንም ሳይባል ለፖለቲካ ዓላማ በሚል ብቻ ምንም አይነት የህግ ጥሰት ምንም አይነት ባልተካሄደበት ሁኔታ አማራ አንጻራዊ ሰላም የነበረ ክልል ነው ክልሎቹ እየተባለ ይባል የነበረው ምክንያቱም የጦር መሳሪያ ይዞ የሚንቀሳቀስም ያመፀ ኃይል አልነበረም ምንም እና በዚህ ሁኔታ በአራቱም በሸዋም በወሎም በጎጃም በጎንደርም ጦር አዝምቶ ህዝቡን እየጨፈጨፈ ነው ያለው ይሄ የሆነበት ባለበት ሁኔታ አገር እንደ ሰላም እንደሆነ ሁሉ ቅዱስ ሲኖዶስ ይሄን ለማስቆም ዋና አጀንዳው ከሁሉም በላይ ያስተዳደርም አይደለም ይሄን ያገርን ሰላም የሚል ስለ ሰላም ሲነጋገሩ ሰምተናል ግን ይሄን በትክክል ይሄን አቁም የሚል የሚያስቆም ወደፊት ምናምን ፕላን ይዞ አጥንተን ምናምን ሳይሆን አሁን ራሱ ቀጥታ ፊት ለፊት መጋፈጥ ይኖርባቸዋል ባይኔ ይሄን ለማስቆም ምክንያቱም ባለፈው ጦርነት የትግራይ ህወሓት ከፍቶ በአማራና በአፋር ክልሎች በተካሄደው ጦርነት ከሶስቱም ክልሎች ወደ 1 ሚሊዮን ህዝብ አልቋል እየተባለ ነው እንግዲህ 1 ሚሊዮን ኢትዮጵያዊ ያ ይጸጽተናል ይያሉ በተለያየ ሁኔታ አባቶች ይናገራሉ ሌላ 1 ሚሊዮን ነው የምንጠብቀው ወይንስ ያኛው ጸጽቶን አሁን ይሄስ በቃ አቁም ብሎ ማስቆም ነው የሚያስፈልገው ስለዚህ ይሄ ነገር ባልሆነበት ጊዜ ልክ እንትን እንደሆነ ሁሉ በአሁኑ ሰዓት ኤጲስቆጶሳት ሹመት የሚለው ነገር ራሱ መዘግየት አለበት ይሄ ወቅቱ አይደለም ጊዜውም አይደለም ኤጲስቆጶስ ለምሳሌ ትምህርት አልተዳረሰንም በኤጲስቆጶስ ወይም ደግሞ በጳጳስ አይደለም እስከምናውቀው ድረስ ትምህርት የሚዳረሰው መምህራንን የሃይማኖት መምህራን በማዘጋጀት ነው እነሱን በቀላሉ ያሉትን ስልጠና እየሰጡ ማዳረስና ተገቢ ነው እሱ ማድረግ የሚቻል ከሆነ ማለት ነው ያውም እንኳን በሚሉት እኮ አሁን መዘዋወር እንኳን አይቻልም እንኳን ሄዶ ለመስበክ ከአዲስ አበባውን መምህራን ሄደን እንስበክ ይሉ ወለጋ መሄድ ይችላሉ አይችሉም ከአዲስ አበባ መውጣት ይችላሉ ይሄው ደብረ ዘይት ሁሉ ወደዛ ወደ ሐዋሳ መሄድ ሁሉ ችግር ሆኗል ጭንቅ ሆኗል አገር እኮ ያስተዳደሩ አይደለም ምንድን ይሆን እንዳለ ስለዚህ ይህ በሆነበት ሁኔታ በፍጹም እንደዋና አድርገው ኢንጂነር ስቄልም እንዳለው እንደዋና አብይ ነገር ማለት ያለበት አማራው ላይ የሚካሄደው የዘር ማጥፋት ጭፍጨፋ ቀጥታ በወለጋ ሲያደርገው የነበረው የዘር ማጥፋት ጭፍጨፋ በመተከል ሲያደርገው የነበረው ያል በቃው ብሎን በቀጥታ አማራው ክልል ባለበት ተብሎ ተወስኖ በተሰጠው ያደረገው ይገኛል የአዲስ አበባውስ ቤት ማፍረስ አማራዎችን እና ሌሎችን ኦሮሞ ያልሆኑትን ለይቶ ከ35000 ቤት ነው አባወራቹ ከ300000 በላይ ሊሆኑ ይችላሉ ቤት ገንዘብ እያስከፈለ አሁን ደግሞ አዲስ የመጣው የሚያፈርሱበትን ገንዘብ እያስከፈለ የሁሉ ኢሰባዊ ድርጊት በሚፈጸምበት ወቅት ቅዱስ ሲኖዶስ መያዝ ያለበት ለሰባዊነት መቆም ነው እና በዚህ ወቅት ሌሎች የሚያደርጓቸውን ያስተዳደር አጀንዳዎች ተገቢ ነው ያድርጉ ግን አዲስ የቅዱስ ሲኖዶስ አዲስ የኤጲስቆጶሳት ሹመት በዚህ ጊዜ መሆን የለበትም መዘግየት አለበት እንዲያው ሌላው ደግሞ ዋናው ደግሞ ከዚህ የሚታየው እነዚህ በስነ ምግባር ታሪክ ያጎደሉ የሃይማኖትን ቀኖና የጣሱ ሃይማኖትን የጣሱ ዶግማውን ራሱ በብዙ እነዚህ 25ቱ በዛ ዱለታ ውስጥ የገቡ የፖለቲካ ሴራ ውስጥ የገቡ ሰዎች በምንም መነኮሳት በምንም ታምር የኤጲስቆጶስነት ሹመት እንዳያገኙ መቼውንም ቢሆን ነው ምክንያቱም ይሄ መጥፎ ትምህርት ጥሎ ነው የሚሄደው ምዕመኑ መቼውንም ቢሆን ከመመኑ እንደሚታወቀው እነዚህን አባቶች ብሎ አንሳለምም እያለ ነው ያለው እና የልቅስ ቤተክርስቲያን በዛን ጭንቅ ወቅት ከጥር 14 በኋላ በተደረገ ጭንቅ ወቅት ጊዜ ምዕመናን በሰጡት የቤተክርስቲያን አባቶች በሰጡት ብፁዓን አባቶች በሰጡት የሃይማኖታዊ አመራር ብቃት ያለው አመራር ተከትሏል እስከ መስዋዕትነት ሄዷል ያንን መመለስ ነው ያለባቸው ስምምነት በሚል ይህ ጠቅላይ ሚኒስትር ተባለ የነካው ነገር ሁሉ መቼም እንትን ነው ስምምነት በሚል የተደረሰበት ነገርና ሁኔታው በሙሉ ነገሮችን ወዳልሆነ ሁኔታ እየወሰዳቸው ነው ጥርጣሬም ውስጥ እየገባ ነው ሰው ስለዚህ ያንን መቅረፍ አለባቸው የሚል ነው ዋናው ጽኑ እምነታችን በጣም አመሰግናለሁ ዶክተር ሽፈራው እንግዲህ አሁን በአዲስ አበባ ያሉትን ሁኔታዎች ስንመለከት ለያዥ ለገናዥ የቸገሩ ናቸው
በ1 ትሪሊየን ብር ገደማ ሊሰራ ስለታሰበው የአዲስ አበባ የአብይ አህመድ ኦሮሞማ ቤተመንግስት ህዝብ እንዲህ በራብ እየተፈጀ በድርቅም እያለቀ የኑሮ ውድነቱ የሰማይን ጣሪያ እየነካ አብዛኛው ኢትዮጵያዊ ወደ ልመና ስራ ይሉኝታ ይዞት ቁጭ ካላለ በቀር እየተጠጋ ባለበትና የዋጋ ኑሮ ውድነት ወደ ሰማይ ባሻቀበበት ሰዓት ከ850 ቢሊዮን ብር በላይ ወደ 1 ትሪሊየን ብር ሊጠጋ የሚችል ቤተመንግስት በ55 ሄክታር መሬት ላይ ተቀምጦ የምኒልክ ቅርስ ስሙ ቤተመንግስት እንዳይባል አንድነት በሌለበት አገር የአንድነት ፓርክ ተብሎ አሁን በ55 ከየካ ከክፍለ ከተማ ጥጉን ይዞ ቤተመንግስቱ ብቻ ትልልቅ ዘመናዊ የሆኑ መዝናኛዎች እንዲኖሩ እየተደረገ በ55 ሄክታር መሬት ላይ ተቀምጦ ጠቅላላ ግን ግቢው 3007 ሄክታር መሬት እንዲሆን ከየካ ተራራ ጀምሮ ሱሉልታን አስታኮ እንጦጦ ተራራን ይዞ እጅግ ውብ የሆኑ ዘመናዊ 3 ሐይቆች መዝናኛዎች ምኖች እንዲሰሩ አብይንን ሲያደርግ ፓርላማው መቆጣጠር ባልቻለበትና ብቻውን ህገ መንግስት ብቻውን ገዢ ብቻውን አዛዥ ሆኖ አምባገነናዊነትን በፍጹማዊነት እያነገሰ ሲኖር አሁን ደግሞ ማን ከማን አንሶ በሚል ከቦሌ ጀምሮ ሽመልስ አብዲሳ በ6 ሄክታር መሬት ላይ የሚቀመጥ በአዲስ አበባ የኦሮሞማ ቤተ ደግሞ የኦህዴዳዊ ኦነግ ቤተመንግስት ሊገነባ ዛሬ ድንጋይ መሰረት ተጥሏል። ታዲያ ይሄ በሚደረግበት ጊዜ የሚፈርስባቸው ሰዎች አማሮችና ኦርቶዶክሶች ናቸው። እንግዲህ ይህ እንዲህ ባለበት ሁኔታ አዲስ አበባ ውስጥ ደግሞ አንቂዎች፣ አደራጆች፣ የማህበራዊ መብት ተከራካሪዎችና የሰብአዊ መብት አቀንቃኞች ወይም ማህበራዊ አንቂዎች በአሁኑ ሰዓት ጋዜጠኞችን ጨምሮ አንደበት እንዲታፈን፣ ብዕር እንዲቆለመም፣ ቀለም እንዲደፋ፣ ሰዎች ሀሳባቸውን እንዳይገልጹ እስርና ውከባ እጅግ በበዛበት ሁኔታ ስንኖር የቅዱስ ሲኖዶሱ ታዲያ እንደነኛ አይነት በደሎችን በማውገዙ ቅዱስ ሲኖዶሱን ደግሞ ከአዲስ አበባ ህዝብ ዝምታ መምረጥ ጋር በማያያዝ እንግዲህ እንዴት ያለ ሁኔታዎችን በማየት ህዝቡ እምቢተኝነትን በማናቸውም በሚያስባቸው መንገዶች ለመብቱ አልሞት ባይ ተጋዳይ ሆኖ ለሰላም ለዲሞክራሲ ያለውን ጥያቄ ተፈጻሚ ለማድረግ ይህንን አይን አፍጦ ጥርስ አግጦ ሊበላውና ሊያኝኮ ሊሰለቅጠው የተዘጋጀውን የፋሽስታዊ የኦሮሞማን አገዛዝ ስርዓት ሊያስይዝ ይገባል። የአማራስ ስቃይና የህልውናው አደጋ ከኢትዮጵያ ህልውና አደጋ ጋራ 100% የሚያያዝ ስለሆነ ዛሬ እየተሰለቀጠ መጥቷል። ደቡብ፣ ምስራቅ፣ ምዕራብ የሚባለው ሁሉ እስከ ኤርትራ ድረስ ኦሮሞዎች ናቸው የሚል ትርክት መጥቶ አደጋው መሰረት እየጣለ ስለመጣ ከኦርቶዶክስ ህዝብ ጥያቄ ጎን ደግሞ ለተቀረው የአዲስ አበባ ነዋሪ የአማራው ትግል ኢትዮጵያዊ የሆነ ህይወት ያለው ስለሆነና መጀመሪያ በራሱ በሁለት እግሮች ሳይቆሙ ሌላውን መደገፍ ስለማይቻል ሌላው የኢትዮጵያ ህዝብ ምን ማድረግ አለበት ብላችሁ ታስባላችሁ? እስቲ ኢንጂነር። እሺ፣ በጣም አመሰግናለሁ። ከዚህ ጋር ያይዤ የምናገረው አንተም ተካፈልክበት ቪዥን ኢትዮጵያ ያደረገው ኮንፈረንስ በቀጥታ የሚመልሰው ለኢትዮጵያ የሚደረገው ትግል አማራው ብቻ የሚያገባው አይደለም፣ ኦርቶዶክስ ብቻ የሚያገባው አይደለም፣ እያንዳንዱ ኢትዮጵያዊ የሚያገባው ነው እና የነሱ ኮንትሪቢዩሽን ኢትዮጵያ ላይ ለሚደረገው ተጋድሎና ትግል ምንድነው በሚል ነው። አንተ ያነሳው ነገር አለ። ስለዚህ ስለ ቤተ መንግስቱ ጉዳይ እንደው አጠር ያለ ኮሜንት ለመስጠት አንድ ጊዜ ፓርላማ ውስጥ ቀርቦ ጠቅላይ ሚኒስትሩ በ49 ሚሊዮን ብር የሚያወጣ ቤተ መንግስት ሰራለች ባል ተሳስታችኋል፣ ወደ 490 ሚሊዮን ነው አሁን ወደ ቢሊዮን ነው ብሏል ብሎ የሚል ተሰጣ። እሱም ደግሞ የሚያገባችሁ ነገር የለም እኔ ለምኜን ማወጣዋል። ትልቅ ድፍረት ነው። ኢትዮጵያን ህዝብ ነው የተሳደበው። እኔ የምሰራበት ካምፓኒ እንኳን በአመት ከአንድ ሰፕላየር ለኔ ምሳሌ ይገዛው ያን ነገር የሚያደርገው 25 ብር ነው። ከዛ በላይ ከሆነ ሪፖርት መሆን አለበት። የአሜሪካ መንግስት አሁን እዚህ መንገድ መስራት ይቻላል ብሎ ፕሬዚዳንቱ ከቻይና 10 ቢሊዮን ብር ቢዋስ ኮንግሬስ ላይ ያገባው ማለት አይችልም። ኤቭሪ አንድ ሳንቲም እንኳን ወደ ኢትዮጵያ ሲገባ በቀዳማዊት እመቤትም ትምህርት ቤትም ሆነ በምክትል ጠቅላይ ሚኒስትሩ ወንድሞችም ሆነ በምንም የሚመጣው ሁሉ ሪፖርትድ ሆኖ አካውንተብል ሆኖ አለበት። ይሄ ደንበኛ ለኮራፕሽን ያጋለጠው ነገር ነው። እሱ እዚህ ላይ ጊዜ ማጥፋት አልፈልግም። እኔ መናገር የምፈልገው ብትፈቅድልኝ የውይይታችን ርዕስ በአማራና በኦርቶዶክስ ህልውና ላይ የተከተራና መፍትሄዎች የሚል ነው።
ፈተናውን ብዙ ዲስከስ አድርገናል፣ ተነጋግረንበታል። ከዚህ በፊት የተለያዩ ወንድሞቻችን ተናግረው አሁን እኔ ብትፈቅድልኝ መፍትሄው ላይ ማተኮር ያለብን መሰለኝ። መፍትሄው አንደኛው በተለይ ውጭ ያለ ነው የኛ አንድ ሆኖ ወደፊት መሄድ ትልቅ ኢምፓክት ይኖረዋል በትግሉ ላይ። የኛ አንድነት በሁሉ ነገር 100% መስማማት አይደለም። በተለያየ ነገር እየተናቆርን ያለ ነው። አሁን ኢትዮጵያን ለማዳን የሚደረገው ትግል ላይ አንድ ጋር ወደፊት የምንራመድበት መንገድ መፍጠር አለብን። የአማራ ድርጅቶች አሉ። አሁን ኢትዮጵያን ለማዳን የሚደረገው ትግል በፊትም እንዳልኩት አማራው መዳን አለበት፣ ኦርቶዶክስ መዳን አለበት፣ እንደ ኦርቶዶክስና እንደ እስልምና ሃይማኖት። በዛ ላይ ደግሞ ይህን የዘር ፖለቲካ ማጥፋት አለብን። እነሱ ሶስት ጡር ያለው በርጩማ መጠበቅ አለብን እና እኛ ወደ መፍትሄው ላይ ብንሄድ ፕሬዠር እያደረግን አሁን ኦርቶዶክስም እንደምናደርገው ሃይማኖት መሪዎችንም የኢትዮጵያ መንግስት ውስጥ ያሉ በተለይ ከታች ያሉ ኃላፊነት ያላቸው በየክልሉ ውስጥ በተለይ የአማራ ክልል ውስጥ ያሉት ኢሚዲየትሊ ይሄንን የሰው አደጋ በሚሊዮን የሚቆጠር ህዝብ ሊገድል የሚያስችል ጦርነት አብይ ያነሳውን መቃወም አለባቸው። እሱን ደግሞ እኛ ውጭ ሆነን ሰፖርት ማድረግ አለብን።